እንግዲህ በዛሬው ቪዲዮ ምንድነው የምንመለከተው አንድ ተማሪ ለኢንተራንስ ኤግዛም እንዴት ፕሮግራም ማውጣት እንዳለበት እንዲሁም ደግሞ የሚማራቸው ወይንም ፈተና ላይ የሚወጡትን እነዚህ ሰብጀክቶች ደግሞ እንዴት መመደብና እንዴት መረዳት እንዳለበት እንዲሁም ደግሞ በሶስተኛ ነገር ደግሞ የምንመለከተው ምንድነው አንድ ተማሪ በአጭር ጊዜ እንዴት በስትራቴጂክና በብልጠት ደግሞ እነዚህ ነገሮች መድቦ ትምህርቶቹን እንዴት እንደሚጨርስ አንድ በአንድ ማሳያችሁ ይሆናል ማለት ነው። እንዲሁም በመጨረሻ ላይ እስከ ቪዲዮ መጨረሻ የምትመለከቱ ከሆነ ምን ትምህርቶች ላይ ብታተኩሩ ደግሞ የዘንድሮን የኢንትራንስ ኤግዛም የማለፍ ቻንሳችሁን ከፍ እንደምታደርጉ አጠቃላይ ሙሉውን ፓኬጅ ነው እዚህ ላይ የምንመለከተው። ስለዚህ እስከ መጨረሻው ቪዲዮ መመልከት እንዳትረሱ ማለት ነው። የምሬን ነው፣ በጣም ተጠቃሚ ትሆናላችሁ። በመጨረሻ ላይም ደግሞ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረግና ለሚያስፈልገው ለኢንተራንስ ተፈታኝ ሼር አድርጉለት፣ ምክንያቱም በጣም ስለሚረዳው ማለት ነው። እዚሁም አጋጣሚ ደግሞ እኛም ስማርት አፕ ኤዱኬሽን እንግዲህ ለኢንተራንስ እያስተማርን ነው ተማሪዎችን። ምን አመቻችተንላችኋል? ቴሌግራም ላይ ከስር ኮሜንት ላይ ፒን አድርገን ወይንም እዚህ ዲስክሪፕሽኑ ላይ ታገኙታላችሁ ቻናላችንን። እዛ ላይ ጆይን አድርጉና እንደዚሁ ፕሮግራሙን አውጥተን ሊሚት አድርገንላችሁ ኮመን የሆኑትን ዩኒት ለይተን ለምሳሌ በመጀመሪያ በፊዚክስ ነው የምንጀምረው፣ ቀጥሎ ማቴማቲክስ፣ ከዛ ደግሞ እንግሊሽ እና ከዛ ደግሞ አፕቲቲዩድ። እነዚህን ጥያቄዎች ፕሮግራሙን እንለቅላችኋለን ከላይ። ከስር ደግሞ ምን እናደርጋለን? በየሳምንቱ ጥያቄዎችን እንለቃለን። ለምሳሌ በሳምንቱ 3 የሚከቨር ማድረግ ካለባችሁ በሳምንቱ መጨረሻ ላይ ከነዛ አካባቢ የወጡ ኢንተራንስ ጥያቄዎችንና እኛም ይወጣሉ የምንላቸውን ጥያቄዎች እንለቅላችኋለን። እነሱን ፕራክቲስ ማድረግ ትችላላችሁ ማለት ነው። ቶሎ እዛ ላይ ጆይን እያደረጋችሁ እንዲሁም ደግሞ አብራችሁ ከኛ ጋር መዘጋጀት የምትፈልጉ ደግሞ ሾርት ኖቱንም ቪዲዮውንም እየሰጠናችሁ እዛ ላይ እንደ ኤግዛምፕል የኢንተራንስ ጥያቄዎች ይሰራሉ። ማብራሪያም አለው። ሾርት ኖቱን በቪዲዮ ስለሆነ የታገዘ ስለሆነ እናንተም እየተዘጋጃችሁ ላይፍ ክላስ አለን ቅዳሜና እሁድ እየወሰዳችሁ የተወሰነ ክፍያ ነው እሱን በማድረግ ከኛ ጋር አብራችሁ መዘጋጀት ትችላላችሁ። ፕሮግራምን በዛው እናወጣላችኋል። የተቀራችሁት ግን ጆይን እያደረጋችሁ እዛ ጋር ጥያቄ ይለቀቃል ማለት ነው። ጆይን አድርጉት ቶሎ። አሁን እንግዲህ ብዙም ሳንቆይ ወደ ቪዲዮዎቹና ወደ መፍትሄዎቹ እንሂድ ማለት ነው።